ጥናቶች እንደሚያመለክቱት ከሆነ በአሁኑ ሰዓት ብዙ ሰው በጀርባ ህመም እየተሰቃየ ይገኛል። ቤታችን ውስጥ ከምናደርጋቸው ህክምናዎች መካከል ምንድነው ካሉ፣ አንደኛ ለመጀመሪያዎቹ 24 ሰዓታት በአልጋ ማሳለፍ። እንደየህመሙ ልክ በአልጋ የማረፍ ጊዜ ሊጨምር ይችላል። ጥናቶች እንደሚያመለክቱት ከሆነ ግን ለረጅም ጊዜ አልጋ ላይ ከመተኛት ይልቅ እንቅስቃሴ ተመራጭ መሆኑ ነው። ጠንከር ያለ ፍራሽ ላይ መጠቀም፣ ከፍራሹ ስር ጣውላ መክተት ቤድ ቦርድ ማለት ነው፣ በበረዶ መታሸት ወይም ሙቅ ውሃ ጀርባ ላይ ይዞ መቆየት ህመሙን እንዲቀንስልን ወይም ራሳችን ቤት ውስጥ የምናደርገው የህክምና አይነት ነው ማለት ነው። የጀርባ ህመም የታችኛው የጀርባ ህመም በብዛት የሚከሰተው ጡንቻዎች ጫና ሲበዛባቸው ነው። ብዙውን ጊዜ ህመሙ ከጀርባ የታችኛው ክፍል ወደ መቀመጫ ባት ድረስ ይዘልቃል። የበሽታው ህመም ከጉዳት በኋላ ወዲያው ወይም ከሰዓታት በኋላ ሊጀምር ይችላል። የህመሙ ምልክት ተዘዋዋሪ ተደጋጋሚ ይሆናል። ይህ ማለት የጀርባ ጡንቻ መሸማቀቁን የሚያስከትለው ህመሙ የሚያስከትለው መሸማቀቅ ነው። ምን ይሆን መንስኤው ካሉም፣ ከበድ ያለ ዕቃ ማንሳት፣ መውደቅ ወይም ከበድ ያለ ምት፣ የነርቭ ችግር ሊሆን ይችላል። ኢንፌክሽን፣ የህብለሰረሰር መጎዳት፣ መሰበር፣ መሰንጠቅ፣ መናጋት፣ መጠንከርና መደርደር፣ እጢ በጀርባ አካባቢ መውጣት፣ ካንሰር ከውልደት ጀምሮ በሚከሰት ሁኔታ ብዙውን ጊዜ ግልጽ የሆነ ምልክት የለውም። ነገር ግን ቤታችን ውስጥ ከምናደርጋቸው ህክምናዎች መካከል ምንድነው ካሉ፣ አንደኛ ለመጀመሪያዎቹ 24 ሰዓታት በአልጋ ማሳለፍ። እንደየህመሙ ልክ በአልጋ የማረፍ ጊዜ ሊጨምር ይችላል። ጥናቶች እንደሚያመለክቱት ከሆነ ግን ለረጅም ጊዜ አልጋ ላይ ከመተኛት ይልቅ እንቅስቃሴ ተመራጭ መሆኑ ነው። ጠንከር ያለ ፍራሽ ላይ መጠቀም፣ ከፍራሹ ስር ጣውላ መክተት ቤድ ቦርድ ማለት ነው፣ በበረዶ መታሸት ወይም ሙቅ ውሃ ጀርባ ላይ ይዞ መቆየት ህመሙን እንዲቀንስልን ወይም ራሳችን ቤት ውስጥ የምናደርገው የህክምና አይነት ነው ማለት ነው።